ህወሓት ይተርፋል ወይስ ይጠፋል? ህወሓት ድርጅቱ ከተመሰረተ ጊዜያት አንስቶ እንዳሁኑ የህልውና ችግር አጋጥሞኝ አያውቅም ብሎ ከገመገመ 2 ዓመታት አለፉት። 2ቱንና 3ቱን ዓመታት እየተንገዳገደ ቢመጣም ከመውደቅ የሚተርፍ አይመስልም። ራሱን ከውድቀት ለማዳን አንዳንድ ጊዜ ረጅም ስብሰባዎችን እየተቀመጠ፣ ሌላ ጊዜ የህዝብ መድረክ እያደረገ ተቀባይነት አግኝቶ እስትንፋስ ለመቀጠል ቢሞካከርም ስትራቴጂክ የስትራቴጂክ መሪነት ችግር አለብህ እያሉ ጭራሽ ተጨማሪ ችግሮችን እያሳዩ በማስጠንቀቂያ ከማለፍ ውጪ ካደረጋቸው ስብሰባዎች ህልውናውን ለማዳን የሚያስችል የረባ ነገር አላገኘም። ውድም ድሃን ወይም ፓርቲ ማዳን ዘመቻ ውስጥ ገብቶ የነበረው ህወሓት ከጊዜ ወደ ጊዜ ወደ መጥፋቱ እየቀረበ ነው የመጣው። ሊጠፋ ቀርቶ ሊዳከም አይችልም ተብሎ የሚታመነው ህወሓት አሁን አቅም አንሶት ሊጠፋ እየተንገዳገደ መሆኑን ያስተዋሉ ታዛቢዎች ከግራም ከቀኝም ከሚወረውሯቸው ብዙ ጥያቄዎች አሉ። ለመሆኑ አሁን ያጋጠመው የህልውና ችግር ምንድነው? ከሌሎች ችግሮች በምን ይለያል? የመዳን ተስፋ አለው ወይስ ጥረቶች ሁሉ ጊዜ ማባከን ናቸው? ቢድንስ ምን ይጠቅማል? ወይስ ከዳነ ጉዳት አለው? እነዚህንና የመሳሰሉት ጥያቄዎችን እያነሳን የድርጅቱ መጥፋት የሚኖረው ተጽዕኖ ላይ እንወያያለን። በሌላ በኩል ደግሞ እንዳሁኑ ህወሓትና መንግስት ያጋጠማቸውን ችግር ከታሪክም አንፃር የምንማርበት ተሞክሮ አለ ብሎ ሐሳባቸውን የሚያቀርቡ ሰዎችንም ሐሳብ እናያለን። ከነዚህ ሰዎች መካከል በድርጅቱ የትግል ሂደት ረጅም ዓመት የነበሩና ድርጅቱን ከስር ከመሰረቱ የሚያውቁት ጄኔራል ጻድቃን አንዱ ናቸው። በዚህ ፕሮግራማችን እሳቸው ያነሱትን ሐሳብ ከፍልስፍና አንፃር ጎልቶ የሚወጣ ስለሆነ አንድ ላይ እናየዋለን። በዚህ ፕሮግራማችን ላይ ጄኔራል ጻድቃን የዩጎዝላቪያ ኮሚኒስት ፓርቲ አወዳደቅ ከዚያም በኋላ የፈጠራቸውን ችግሮች አንስተው በአንድ ወቅት ያካፈሉትን ሐሳብ ለዚህ ጉዳይ ቅርብ ሆኖ ስላገኘነው አንድ ላይ እናየዋለን። በዚህ መልኩ ከአሁኑም ከታሪክም ከፍልስፍና ማጣምረን የምናቀርብላችሁን ፕሮግራም በትዕግስት እንድትከታተሉ በአክብሮት እንጋብዛለን። ህወሓት ከተመሰረተ ጊዜ አንስቶ አጋጥሞኛል ብሎ ከሚያምንባቸውና ጎላ አድርጎ ከሚያስታውሳቸው ችግሮች መካከል እንዳሁኑ የህልውና ችግር አጋጥሞት አያውቅም። ችግሩን ጎላ የሚያደርገው ደግሞ የከፋ ስትራቴጂካዊ አመራር ችግር ውስጥ መሆኑ ሲሆን አሁን ላይ ይህን ችግር ድርጅቱ ካፒቴን የሌለው መርከብ አድርጎታል። ህወሓት ያጋጠሙትን ዋና የፖለቲካ ችግሮች እንካለን በ69ና በ70ዎች ያጋጠሙት የፖለቲካ ችግሮች እናገኛለን። በእነዚህ ዓመታት ያጋጠሙት ችግሮች በአመራሩና በአባላቱ መካከል የተፈጠረ የአስተሳሰብ ጥራት ችግር በመሆኑ የአይዲዮሎጂ ችግር ተደርገው የታለፉ ህልውናውም ላይ ያን ያህል ፈታኝ የሆነ ነገር ያልፈጠሩ ነበሩ ብሎ ማለፍ ይቻላል። ምክንያቱ ያኔ ገንዘብ ስላልነበረ ፖለቲካውና ኢኮኖሚ እንደዛሬው አንድ ላይ መጥተው ጥገኝነት የፈጠረ የተወሳሰበ ችግር አልነበረም። የዛሬውኑ የድርጅቱን ችግር ከዚያ እንዲለይ የሚያደርገውም ድርጅቱ ላይ ገንዘብና ስልጣን አንድ ላይ መውደቃቸው ነበር። በዚህ የተነሳ ድርጅቱ በወቅቱ የነበሩ የአስተሳሰብ የጥራት ችግሮችን ቀለል ባለ የግምገማ ሂደት አስተካክሏቸው ህልውናውን ማስጠበቅ ችሏል። በዚህ ላይ ደርግ የሚባል አምባገነን ስለነበረ ጠላትን ለህልውናው መጠቀም ላይ ጥርሱን ለነቀለ ህወሓት የውስጥ ችግሮቹን በውጫዊ ጠላት ከልሎ ለማለፍ አስችሎት ነበረ። ድርጅቱ ፈታኝ የሆነ የህልውና ስጋት ማየት የጀመረው በ1993 ታሪኩ ላይ ነው። በዚህ ወቅት ፖለቲካውና ኢኮኖሚ አንድ ላይ የተገናኙበት ወቅት በመሆኑ ለድርጅቱ ህልውና ከፍተኛ ስጋት የደቀነበት ሁኔታ ነበር። እዚህ ላይ ነው እንግዲህ መደብ የሚመስልና ድርጅቱ ጥገኛ የሚላት በድርጅቱ ላይ ሌላ ድርጅት ተመስርቶ ነበር የሚባለው። በአንድ በኩል ከጦርነቱ የተረፈች የሆነች ሀገራዊ ጥሪት መኖሯ፣ በሌላ በኩል ደግሞ የፖለቲካ ስልጣን መሆኑ፣ ሁለቱም ጉዳዮች ለከተማ አመራር ዝግጁ ያልነበረው ድርጅት እጅ ላይ ወደቁ። በዚህ መሃል ባንኩንም ታንኩንም በድንገት የተቆጣጠረ ህወሓት የባህሪ ለውጥ እያመጣ ውስጡን መክላት ጀመረ። ይህን ችግር መሰረት አድርገው በነበሩ ሂደቶች ላይ የህዝብ ጉዳይ ተረሳ፣ አባላትም መባረርና መዋከብ ጀመሩ። ለአሁኑ የድርጅቱ ችግር እነዚህ መነሻ ናቸው የሚሉ ሐሳብ ሰጪዎች በርካታ ናቸው። የአሁኑን የድርጅቱን ችግሮች እዚያ ላይ ይነሳል የሚሉት እነዚህ ሐሳብ ሰጪዎች ያንም ቢሆን ድርጅቱ አገገም እንጂ አልተሻለውም ነበር ይላሉ። እዚህ ጉዳይ ላይ የሚነሱት ሐሳቦች ሁለት መከራከሪያ ያላቸው ቢሆንም ሁለቱም ተከራክረው የሚስማሙበት ጉዳይ ግን የዛኛው ችግር ከአሁኑ ችግር ጋር የሚገናኝ መሆኑ ነው። በአንድ በኩል ያለው ጎራ 93 ላይ የተፈጠረው የጥገኝነት ችግር ነው አሁን ላለው የድርጅቱ ህልውና በስሎና ዳብሮ አደጋ የሆነው ይላሉ። ስለዚህ ለአመታት እየተቦካ የነበረ ሊጥ ነው አሁን የተበላሸ ዳቦ ሆኖ የተገኘው እንደማለት ነው። ሁለተኛው ደግሞ ያኔ ጥገኝነት በሚል ዘመቻ የተፈጠሩ ተጨማሪ ችግሮች ናቸው አሁን ላይ የሚታዩት የሚሉ። በተለይ እዚህ ጎራ ላይ ረግጠው የሚከራከሩ ሐሳብ ሰጪዎች ያኔ ጥገኝነትና ዝቅጠትን ለማስወገድ በሚል የነበረው የአባላት ምንጠራ ክስተት ነው ዛሬ ድርጅቱን ራሱ ያልገባቸው ጥቂት ግለሰቦች ላይ እንዲወድቅ ያደረገው ባይ ናቸው። ተወቃሽ አይሆንብንና አንድ ሰው አንድ ጊዜ ፈላጭ ቆራጭ ሌላ ወቅት ደግሞ ቆራጥ አመራር ሆኖ እየመራው መጣና
ግለሰቡ ሲሞት ድርጅቱ መሞት ጀመረ። ሰውየው ግን በዚህ አካሄዱ አምባገነንነት ተቀባይነት እንዲያገኝ ያስቻለ ነበረ። ታዲያ ምን ያደርጋል? እሱ ሲሞት የሚሞት ድርጅት ነው ትቶ ያለፈው በማለት ሐሳባቸውን ይሰጣሉ። ከሰውየው ሞት በኋላ የድርጅቱ በሽታ የሚያክም ሰው ጠፋ። ምክንያቱ ደግሞ ድርጅቱን የተረከበው አመራር አይደለም በሽታውን ድርጅቱን ራሱ በተገቢው መንገድ የማያውቀው ነበረ። ዞሮ ዞሮ ግን ሁለቱም የሚስማሙት በግራም በቀኝ ያሉ ችግሮች አሁን ድርጅቱን አበስብሰውታል። ስለዚህ ራሱን አጥፍቶ ለህዝብ መፍትሄ ከመሆን ውጪ አሁን ላይ ሌላ ጥቅም የለውም የሚል ሐሳብ በስፋት ይንጸባረቃል። ይህን የህወሓት ውድቀት የድርጅታቸውን ችግር ካጠኑት የዩጎዝላቪያው ተወላጅ ሚሎቪን ጂላስ ጋር የሚገናኝ ነው የሚሉት ሐሳብ ሰጪ ደግሞ ጀነራል ጻድቃን ናቸው። በእሳቸው ሐሳብ መሰረት ከሄድን ድርጅቱ አሁን ላይ ራሱን ችሎ በዝባዥ መደብ ሁኔታ ላይ ነው ያለው የሚል ሐሳብ አላቸው። ቢያን አቆጣጠር በ1990 ዘ ኒው ክላስ አናሊሲስ ኦፍ ኮሚኒስት ሲስተም በሚል በሚሎቫንጅለስ የተጻፈው መጽሐፍ እንደዛሬው ህወሓት ወደ ጥገኛ ተቀይሮ ራሱን ችሎ መደብ ስለሆነው የዩጎዝላቪያ ኮሚኒስት ፓርቲ ችግር የሚያጠናና የሚተነትን መጽሐፍ ነው። ጸሐፊ ጂላስ ፓርቲያቸውን ከትግሉ እስከ ውጤቱ ሲያጠኑ ያገኙት አዲስ የተፈጠረ መደብ ብቻ ነው። ዋናው ችግሩ ማጠንጠኛ ደግሞ ስልጣን በሙሉ በሙሉ ወደ አንድ ማዕከል መሰብሰቡ ነው። የኮሙኒስት ሶሻሊስት ፋሽን ላይ መሰረት የሚያደርጉ ትግሎች ዋነኛ ባህራቸው ስልጣንን የተማከለ ማድረግ ሲሆን ይሄ ደግሞ ሁሉንም ነገር ለመቆጣጠር ያመቻቸዋል። እነሱ ብዙ ጊዜ ይህንን ስልጣን ወደ አንድ ቦታ የመሰብሰብ አካሄድ ትግል መጠርነፍ ይበሉት እንጂ ዋናው ዓላማው ግን ስልጣንን ከባለቤቱ ላይ በመቀማት አንድ ቦታ ላይ ማከማቸት ነው። ይህ አንድ ቦታ ላይ የተከማቸ ስልጣን ነው እንግዲህ እየሰፋም እየፋፋም አዲስ መደብ ወይም ጂላስ እንዳለው ዘ ኒው ክላስ የሚለውን የፖለቲካ ኃይል የሚፈጥረው። ይህ አይነት የፖለቲካ ሂደት እንደ ህወሓት አይነት ድርጅት ራሱን ወደ መደብ ቀይሮ የራሱ ኢኮኖሚ ዓላማ ይዞ መንቀሳቀስ እንዲጀምር ያደርገዋል። በዚህም በፖለቲካውም በኢኮኖሚም የመደብ መልክ ይዞ ነጋዴ ሆኖ በድብቅ ወደ ገበያ ገብቶ በልማት ስም ይነግዳል። ፖለቲከኛ ሆኖ ደግሞ አገር እመራለሁ ይላል። አደገኛ የሚያደርገው ደግሞ የነፍጥና የፖለቲካ አቅም ያለው ነጋዴ መሆኑ ነው። ስለዚህ የስልጣን መከማቸቱ የፖሊሲ ኪራይን፣ የአሰራር ዕድልን የመሳሰሉ የፖለቲካ አቅም ሲፈጥርለት ከብዙሃኑ ጋር የኢኮኖሚ ሽሚያ ውስጥ ይገባል። የነፍጥም የፖለቲካ አቅም ስላለው ሽሚያው ላይ የበላይነት ኖሮ ስርዓት እስከ መጠምዘዝ የሚደርስ የመበዝበዝ ሰፊ ዕድል የሚኖረው ይህ መደብ የሆነው ፓርቲ ነው። ከዚህ በኋላ ያለው ሂደት መደቡ እስኪፈርስ ሀገር ያፈርሳል፣ እስኪጠፋ ድረስ ፓርቲውም መደቡም ነጋዴም ሆኖ እየቀጠለ ብዙ ነገር ያጠፋል። ህወሓት ይህን አይነት የበላተኛ መደብ ባህሪ ይዞ የመምጣት ጉዳይ አሁን ፈጥጥ አለ እንጂ የከራረመ ሂደት ነው። ህወሓት የብሔር አጀንዳን አንግቦ ለብዙሃኑ አርሶ አደር እታገላለሁ በሚል ነበር ጭሰኛ ነው ምንኛ በማለት የብሔር ጭቆናን እታገላለሁ በሚል የሰነበተው። የብሔርን ጉዳይ ግን ስልጣን መቆጣጠር ሲጀምር እርግፍ አድርጎ በመተው የብሔር ጥያቄ ቀርቷል፣ በመደብ ክፍፍል እንመራ ወደሚልና እሱ ራሱ ወዳለም መደብ ፖለቲካ ውስጥ ዘሎ ገባ። ብሔርን እርግፍ አድርጎ ሲተው ግን ራሱን መደብ የሚያደርግበት ምቹ ሁኔታ መፈራረጉ መረጠ። በሂደት የመንግስት ቢሮክራሲውን በራሱ የፓርቲ ቢሮክራሲ ቀይሮ የቻለውን መቦጥቦጥ የሚችልበትን ሶሺዮ ኢኮኖሚ ነው የፈጠረው። ብሔር የተባለው ህዝብ ለህወሓት ዕቃ ነው እንጂ ተገልጋይ ዜጋ አይደለም። በዚህም ህወሓት አገር በመራባቸው ጊዜያት በተለይ በትግራይ ፖለቲካ ውስጥ ህዝብ ሲፈልግ ለጦርነት ይማገዳል፣ በሰላም ጊዜ ይበዘበዛል፣ በሌላ ጊዜ ደግሞ ሌላ አገልግሎት ይሰጣል። ከብሔር ተፈጥሮ የተፈጠረበትን ብሔር የሚጠላ እስኪመስል ድረስ የተበላሸው ህወሓት ድርጅቱ ወደ መደብ ከመቀየሩ በፊት የፖለቲካ ስልጣኑን ከሚመለከታቸው አካል ላይ ነጥቋል። ይህ ስልጣን የሚነጠቀው ባለስልጣን ደግሞ ህዝብ ነው። ቀጥሎ በድርጅቱ ውስጥ ያሉ ታጋዮችና አመራሮች ናቸው። ለዚህም ከ85 ዓመተ ምህረት ጀምሮ አባላትና ታጋዮች እንዲባረሩ ማድረግ ግለሰቦች እጅ ላይ እንዲወድቅ እድሉ ከተመቻቸ ቆይቷል። አሁን ድርጅቱ ሙሉ በሙሉ ግለሰቦች እጅ ላይ ወድቋል። በድርጅቱም ውስጥ ቢሆን ግምገማ፣ ተሐድሶ ወዘተ ባላቸው የድርጅታዊ አሰራሮች የሚደረጉት ለይስሙላ በመሆኑ ዓላማቸው የጥቂት ግለሰቦችን ውሳኔ የማስጸደቅ ተራ ክስተቶች ናቸው። በመዋቅሩ ምትክ 3 እና 4 ሰዎች ናቸው የሚዘውሩት። እነሱ ሀሳብ አመንጪ፣ ሌላው አቅጣጫ ተቀባይ ብቻ በሆነበት በዚህ ጥገኛ ሂደት ስብሰባ፣ ግምገማ ወዘተ የሚባለው ለይስሙላ የሚደረግ ነው። እነዚህ ግለሰቦች የወሰኑትን ውሳኔ ለማጽደቅ ብቻ ነው የሚደረገው። እነዚህ ግለሰቦች ድርጅቱን ጠቅልለው ወስደው ኦሊጋርኪ በመሆን በስራቸው የሚንጠባጠብ ጥቅም የሚለቃቀሙ አነስተኛ የማህበረሰብ ክፍሎችን ፈጥረዋል። እነዚህ ከዋናዎቹ ጥገኞች ጋር ሆነው መደብ ይፈጥራሉ። መደቡ ደግሞ ህዝብን ተክቶ ኢኮኖሚውን ይቦጣቦጣል። ተጠያቂነት ሲመጣ አፈሙዝ ይዞራል። ህወሓት አሁን ያለበት ችግር የዚህ አይነት ጥገኛ መደብ የመሆን ችግር በመሆኑ እንዳይመለስ አድርጎ ራሱን እያሰናበተ ነው የሚል እምነት ያላቸው ደጋፊና አባላት ብዙ ናቸው። በዚህ መልኩ ህወሓት ታንኩንም ባንኩንም ለኔ ይገባኛል የሚል መደብ ሆኖ ከመጣ ሰነባብቷል። በዚህ መሃል የችግሩ ተጠቂ አንደኛው የትግራይ ህዝብ ነው። በዚህ ምክንያት በፖለቲካም በኢኮኖሚም እየተበዘበዘ ከድርጅቱ ጋር ይቀጥላል ወይም ደግሞ
ድርጅቱን ታግሎ አሸንፎ የተሻለ ህልውናውን ያረጋግጣል። አሁን ላይ ድርጅቱ ውስጥ የተፈጠሩ ችግሮች ከጥገኝነት አልፈው ድርጅቱን መደብ ስላደረጉት ሊታከሙ የማይችሉ በሽታዎች ናቸው። በመሆኑም ድርጅቱ የመዳን ተስፋ የለውም ብቻ ሳይሆን ሊድን ቢያጣጥር እንኳን መከራውን የሚያየው አስተማሚው የትግራይ ህዝብ ነው። ስለዚህ አሁን ላይ ብዙ ሰዎች የሚያምኑት ጉዳይ ህወሓት ይዳን ማለት የትግራይ ህዝብ ያለበትን ስቃይ ማራዘም እንደሆነ ነው የሚወስዱት። ስለዚህ ድርጅቱ ለይስሙላም ቢሆን እወደዋለሁ ለሚለው ህዝብ ራሱን ቢሰዋ ነው የሚሻለው የሚለው የብዙዎች ሐሳብ ነው። ለዚህ ዛሬ ጥንቅራችንን በዚህ አጠናቀናል። በሚቀጥለው ፕሮግራም እስክንገናኝ ቸር እንሰንብት።